ሰላም አድማጮች እንደምቆያችሁ እነሆ የኢትዮ ስፖርት አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመራረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናቀራችኋለን። ወደ አድማጮቻችን እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ ቀዳማዊ ወዳደረግነው መረጃችን በቀጥታ እናልፋለን። አርሰናሎች ሌሮይ ሳኔ ላይ ያላቸው ፍላጎት አልቀዘቀዘም ተብሏል። እንግዲህ በቀረበለት ኮንትራት ደስተኛ ሆኖ ለመፈራረም ተስማምቷል ተብሏል። ግን እስካሁን ድረስ በፊርማው ይህንን ነገር ማረጋገጥ ያልቻለው ሌሮይ ሳኔ አሁን ባለው ወቅታዊ ሁኔታ በኮንትራት ጉዳይ እያንገራገረ መሆኑን ተከትሎ ክለቡ ራሱ ተጫዋቹ ለመሸኘት ከውሳኔ ደርሷል ተብሏል እየተገለጸ ይገኛል። ይህ ከግምት ውስጥ የከተቱት መድፈኞቹ ተጫዋቹ ለማስፈረም ደግሞ ፍላጎታቸው ዳግም አገርሽቷል ተብሏል። በርካታ ምንጮች እየዘገቡት ይገኛሉ። ተጫዋቹ ሰሜን ለንደን መዳረሻው እንደሚሆን ነው እየተገለጸ የሚገኘው። ምክንያቱም ቶተናሞች ተጫዋቹን ለማስፈረም ጥረት ላይ ናቸው። ዳግም ፕሪሚየር ሊጉን ለመቀላቀል ከጫፍ ደርሷል። ሁለቱ ክለቦች እንግዲህ ተጫዋቹን ለማስፈረም ከወኪሎቹ ጋር ንግግሮች ላይ እንደሚገኙ መረጃዎች እየጠቆሙን ይገኛሉ። የቡንደስሊጋው ሻምፒዮን እንደሆኑ ይታወቃል። ባየር ሙኒኮች ጀማል ሙሲያላ፣ አልፎንሶ ዴቪስ እንዲሁም ደግሞ ጆሹዋ ኪሚች እነዚህ ተጫዋቾች ውላቸውን በሙኒክ ቤት ማደሳቸው ይታወቃል። እንደነ ኦፓሚካሎ አይነት ተጫዋቾች ደግሞ በድርድር ላይ ናቸው። ይህ በእንዲህ እንዳለ አሰልጣኝ ኮምፓኒ የቀጣይ ዓመት የቀጣይ ክለቡ ፕሮጀክት እቅድ አካል መሆኑን በመግለጽ ኮንትራት እንዲቀርብለት ፈቃድ ሰጥቷል። ነገር ግን ሁለቱ አካላት ማለትም ተጫዋቹና ክለቡ ግን ከስምምነት ላይ መድረስ ያልቻሉበት ሁኔታ እንዳለ፣ እንደዚሁ ደግሞ ሳኔ በቀረበለት የኮንትራት እድሳት ላይ ቅሬታና ጥያቄ እንዳለው እየተገለጸ ይገኛል። ተጫዋቹ ከደሞዝና ተያያዥ ጉዳዮች ጋር በተያያዘ ነው መስማማት ላይ መድረስ ያልቻሉት። በተለይ የዓለም የክለቦች ዋንጫ እስኪጀምር ድረስ ተጫዋቹ ውሉን ማደስ ካልቻለ ተጫዋቹ በነፃ የግድ ከክለቡ እንደሚሸኝ ተገልጿል። አርሰናል ከዚህ ጀርመናዊ ተጫዋች ጋር በተያያዘ በተደጋጋሚ ስሙ ሲያያዝ ለመጀመሪያ ጊዜ አይደለም። ከጥር የዝውውር መስኮት በፊት ነበር የተጫዋቹን ሁኔታ በተደጋጋሚ ሲከታተሉት የነበረው። ታዲያ አሁን በድጋሚ ተጫዋቹን ለማስፈረም ፍላጎት አሳይቷል ተብሏል። እንደሚታወቀው በስብስባቸው ውስጥ የጋብሪኤል ማርቲኔሊ ሆነ የሊያንድሮ ትሮሳርድ አማራጭና በቡካዮ ሳካም ላይ የመጫወት ክህሎት ካላቸው ተጫዋቾች መካከል አንዱ ሌሮይ ሳኔ ነው። በአጠቃላይ ግን ስብስቡን አጠናክሮ ለመቅረብ ሚኬል አርቴታ እንደ ሌሮይ ሳኔ አይነት ተጫዋቾችን በጣም ልምድ ያላቸው ጥሩ ክህሎት ያላቸውን ተጫዋቾች ማስፈረም መቻል እንዳለበት አምኗል። እናም መድፈኞቹ ሳኔ ለማስፈረም ጥሩ እንቅስቃሴ እያደረጉ እንደሚገኙ ተገልጿል። ቢልድ የተሰኘው የጀርመን ጋዜጣ ይዞት የወጣው መረጃ እንደሚያመላክተው ከሆነ ሌሮይ ሳኔ በባየር ሙኒክ የመቆየቱ ነገር አሁን አጠራጣሪ መሆኑን ነው የገለጸው። በጥቂት ቀናት ውስጥ ኮንትራቱን የማይፈራረም ከሆነ ተጫዋቹ ክለቡን ሊለቅ ይችላል ሲል ነው የዘገበው። ይህ የሚሆነው ደግሞ ሌሎችም ክለቦች ተጫዋቹን ለማስፈረም እየጠበቁ ስለሚገኙ ከፍተኛ የሆነ እንቅስቃሴ በማድረግ ለማስፈረም ጥረት ያደርጋሉ ሲል ነው የዘገበው። አርሰናል ከቶተናም በተሻለ ሁኔታ ተጫዋቹን ወደ ቡድን ስብስቡ ለመቀላቀል እንቅስቃሴዎችን እያደረገ ይገኛል። እናም አርሰናሎች ይህንን ተጫዋች አሁን ላይ በጥብቅ እየተመለከቱት እንደሚገኙ ነው በርካታ የመረጃ ምንጮች እያመላክቱን የሚገኘው። የአርሰናሉ ማይልስ ሉዊስ ስኬሊ አዲስ ኮንትራት በክለቡ ይፈራረማል ተብሎ ይጠበቃል። ሉዊስ ስኬሊ ሪያል ማድሪድ በመሳሰሉ ክለቦች በጥብቅ እንደሚፈለግ እየተገለጸ ይገኛል። ይህንን ተከትሎ ታዲያ አርሰናሎች የተጫዋቹን ደሞዝ በማሻሻል አዲስ ኮንትራት ለማስፈረም እንቅስቃሴዎችን መጀመራቸው ነው የተገለጸው። ተጫዋቹ እንደሚታወቀው ገና 18 ዓመቱ ላይ ይገኛል። እናም አሁን ላይ ፕሮፌሽናል ኮንትራት ከአርሰናል ጋር ይፈራረማል ተብሎ ነው የሚጠበቀው። አሁን ላይ በትራንስፈር ማርኬት ላይ 45 ሚሊዮን ዩሮ የተገመተው ሲሆን ሪያል ማድሪዶች የተጫዋቹን ሁኔታ በቅርበት እየተከታተሉት እንደሚገኙ ነው የተገለጸው። በፕሪሚየር ሊጉ ታዲያ ተጫዋቹ ዘንድሮ 23 ጨዋታዎች ላይ ተሰልፎ መጫወት ችሏል። አንድ ጎል አስቆጥሯል። ድንቅ ብቃቱን በዘንድሮ የውድድር ዓመት አስመልክቶናል ስኬሊ። እናም አሁን ላይ ከሪያል ማድሪድ የመጣው ፍላጎት የበረታ መሆኑን የተረዱት መድፈኞቹ የ18 ዓመቱን እንግሊዛዊ የግራ መስመር ተከላካይ የሆነውን ሉዊስ ስኬሊን ውሉን ያራዝሙለት ዘንድ ጥረታቸው ገፍቶበታል ተብሏል። በሚቀጥሉት ዓመት ከአርሰናል ጋር ያለው ኮንትራት ይጠናቀቃል። የ2 ዓመት ውል ነበረው የፈረመው። ያንን ተከትሎ ሪያል ማድሪዶች በቅርብ ጊዜ እንደሚያስመለክቱን ትልልቅ ኮከቦችን ኮንትራታቸው እስኪጠናቀቅ እየጠበቁ በነጻ እያደኑ ነው የሚገኙት። አሁን ቀጣዩ ተረኛ ሉዊስ ስኬሊ እንዳይሆን አርሰናሎች ለረጅም ጊዜ ውሉን ለማስፈረም እንደተዘጋጁ ተገልጿል። አርሰናል ቢያንስ እስከ 2030 የሚያቆየውን ነው ሊያስፈርመው የፈለገው ተብሏል። በዚህ በክረምት የተጫዋቹ ፊርማ እንዲጠናቀቅ ይፈልጋሉ ሲሉ ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። እሺ ወደ ሌላኛው መረጃችን ናቅና። እንደሚታወቀው አርሰናሎች የፊት መስመር አጥቂ ካስፈረሙ በኋላ
የክንፍ መስመር አጥቂ እንደሚያስፈርሙ ይጠበቃል። ከዚህ በፊት እንደነገርኳችሁ ደግሞ ብራድሊ ባርኮላ አንዱ ተፈላጊ ነው። ብራድሊ ባርኮላ ከተመለከቷቸው ተጫዋቾች ውስጥ አንዱ ነው። ብዙ ተጫዋቾችን አነጋግሯል መድፈኞቹ። በተለይም አንዳንድ መረጃዎች እንደሚያመለክቱት ከሆነ አንድሪያ ቤርታ ወደ አርሰናል ከተዘዋወረ በኋላ ወደ 20 የሚጠጉ ተጫዋቾችን ለማነጋገር ጥረት አድርጎ እንደነበር ነው የተገለጸው። በተለይም ብዙ የክንፍ መስመር ተጫዋቾችን ለመመልከት ጥረት አድርጓል። ከራፋኤል ሊዮ ጋር ጭምር ንግግር እንዳደረጉ ከዚህ በፊት ነግሬያቸዋለሁ። ሊያው ለማስፈረም ጥረት ከሚያደርጉ ክለቦች መካከል ውስጥ አንዱ አርሰናል ነው። ስለዚህ የባርኮላ ዝውውር ላይም አርሰናል እየሰራ ያለ ክለብ ነው። ደግሞ በአሁኑ አመት በፔዤ ቤት በዱኤ በዴምቤሌና በክቫራትስኬሊያ ባለው ጥምረት ምክንያት የተጫዋች ብዙ የመጫወቻ ደቂቃ ያገኛል ተብሎ አይታሰብም የሚሉ መረጃዎችም እየወጡ ነበር። ለዚህ ተጫዋች ፓሪሰን ጀርመኖች ይህንን ያክል ገንዘብ ብለው አልተናገሩም፣ ግን 62 ሚሊዮን ፓውንድ አካባቢ ቫሊዩ አለው ነው የተባለው። ትራንስፈር ማርኬት ይዞት የወጣው መረጃ ነው። ባርኮላ የሚፈልጉ ብዙ ክለቦች አሉ። ከነዛ ውስጥ ደግሞ አርሰናል አንዱ ነው። አርሰናል ከተመለከታቸው ተጫዋቾች መካከል አንዱ ነው። ሾርት ሊስት ውስጥ ብዙ ተጫዋቾች ነው የያዘው። ይህ ብቻ አይደለም እና ባርኮላ በአርሰናል ራደር ውስጥ የገባ ተጫዋች ስለመሆኑ ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። አርሰናል ብቻ አይደለም የዚህ ተጫዋች ፈላጊ፣ እንዲሁም ደግሞ ባርሴሎና የዚህ ተጫዋች ፈላጊ መሆኑን መረጃዎች አሁን ላይ በስፋት እያመላከቱን ይገኛሉ። ነገር ግን ፓሪሰን ጀርመኖች ይህንን ተጫዋች ይለቁታል ተብሎ አይታሰብም። ምክንያቱም ለሚታወቀው በዘንድሮ የውድድር አመት ድንቅ ብቃቱን በፓሪሰን ጀርመን ውስጥ አስመልክቶናል። በአውሮፓ ቻምፒየንስ ሊግም ድንቅ ብቃቱን ካስመለከቱን የፓሪሰን ጀርመን ተጫዋቾች መካከል አንዱ ብራድሊ ባርኮላ ነው እና ይለቁታል ተብሎ አይጠበቅም። ነገር ግን አርሰናሎች ይህንን ተጫዋች በጥብቅ እየፈለጉት እንደሚገኙ ነው የተገለጸው። አንድሪያ ቤርታ የዚህ ተጫዋች አድናቂ እንደሆነም መረጃዎች እያመላከቱን ይገኛሉ። በሚቀጥሉት ቀናት ንግግር ያደርጋሉ ተብሎ ነው የሚጠበቀው። ውድ አድማጮቻችን ለሳቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን ላይ ያጋሩን። ስለነበረን የአብሮነት ቆይታ ከልብ አድርጌ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ድጋፋችሁን እንድታደርጉልን በአክብሮት እንጠይቃለን። ስለነበረን የአብሮነት ቆይታ በድጋሚ ከልብ አድርጌ አመሰግናለሁ። መልካም ቀን እንላችሁ እያልኩኝ እነዚህ ጋር ተሰናበትኩኝ።